በእግዚአብሔር የተወደዳችሁ የአምላካችን ቤተሰቦች ዛሬም እንደ ፈቃዱ ከሉቃስ ወንጌል ከምዕራፍ 24 ከቁጥር 13 ጀምሮ የሚገኘውን የኤማሁስ ተጓዦች ታሪክን የሚናገረውን የወንጌል ክፍል እንደ እግዚአብሔር ፍቃድ እናስተነትናለን። ይሄ የወንጌል ክፍል በአጠቃላይ ከቁጥር 1 ጀምሮ ስናስተውለው የክርስቶስ ትንሣኤ የሚገለጥበት የወንጌል ክፍል ነው። እናም የእንቅስቃሴ ዕለት ሆኖ እናገኘዋለን። አንድ ሰንበት ሆኖ አንድ እሁድ ሆኖ ነገር ግን እንቅስቃሴ የበዛበት የመንቀሳቀስ ከሁሉም በላይ ደግሞ በክርስቶስ መነሳት የሁሉ እንቅስቃሴ ምንጭ የሆነው ክርስቶስ እንደሆነ እናያለን። የወንጌሉ የመጀመሪያ ክፍል ላይ ሲጀምር በሳምንቱ የመጀመሪያ ቀን ይላል። በሳምንቱ የመጀመሪያ ቀን ሴቶቹ ያዘጋጁትን ሽቶ ይዘው እጅግ ማለዳ ሳለ ገና ሳይነጋ ጎህ ሳይቀድ ወደ ኢየሱስ መቃብር ሄዱ ይላል። ይሄ ዕለቱን የጀመሩበት የእንቅስቃሴ መገለጫ ነው። ገና ሳይነጋ ሴቶቹ ያዘጋጁትን ሽቶ ይዘው ወደ ኢየሱስ መቃብር ሄዱ። እናም በዛ የቆያቸው ነገር ያሰቡት መቃብር እንዳልነበረ እናውቃለን። ነገር ግን ክርስቶስ እዛ እንደሌለ ሁለት ሰዎች ይላል በሌላ ወንጌል ላይ ሁለት መላእክት ሴቶቹን ይነግሯቸዋል። ሕያውን ከሙታን መካከል ለምን ትፈልጉታላችሁ ብሎ ይነግሯቸዋል። እናም ሴቶቹ ግራ ይገባቸዋል፣ ይደናገጣሉ። ሆኖም ግን ይህን ደስታ ደግሞ ለማብሰር ተመልሰው ወደ ወንድሞቻቸው ወደ ሐዋርያት ይመለሳሉ፣ ሩጠው ይሄዳሉ። ስለዚህ ዕለቱ የጀመረው ልክ የኤማሁስ ተጓዦች ጋር ደርሰን ስለ እንቅስቃሴያቸው ከማውራታችን በፊት ይሄኛው ምዕራፍ ራሱ ሲጀምር መንቀሳቀስን ያሳያል። ወደ ክርስቶስ መቃብር ይሄዳሉ። የክርስቶስን ትንሣኤ መነሳት ያውቃሉ። ተመልሰው ወደ ወንድሞቻቸው ወደ ሐዋርያት ይሄዳሉ። ሐዋርያት ጋር ሲሄዱም ሲነግሯቸው ሐዋርያት አልተዋጠላቸውም፣ አላመኑም። እንደ መቃዠት መሰላቸውና መቀባዠር መሰላቸው ይላል ቃሉ። እናም ጴጥሮስ ተነስቶ ወደ መቃብር ሩጦ ሄደ፣ እንደተባለውም ሆኖ አገኘ። እሱም ተመልሶ ለወንድሞቹ ድጋሚ ይነግራል። ስለዚህ የኤማሁስን ተጓዦች ታሪክ የሚቀድመውን ክፍል ስናየው ራሱ የመንቀሳቀስ ነው፣ የመነሳት በትልቁ ክርስቶስ የተነሳበት፣ ክርስቶስ በአባቱ ክብር የተቀመጠበት፣ ከሙታን የተነሳበት ሕያው ነውና በሙታን መካከል ሊገኝ አይገባውምና የተነሳበት ይሆናል። ከዛም ይህንን መልካም ዜና መጀመሪያ ሴቶች ይዘው ይሄዳሉ። ቀጥሎም ቅዱስ ጴጥሮስ እያለ የመንቀሳቀስን ነገር በደንብ ይነግረናል። ስለዚህ የመጓስ የመነሳት የመሮጥ ገለጻዎች ይበዙበታል። ይሄ እንግዲህ ቀዳም ስዑር ላይ የነበረው ወይ ደግሞ ከእሁዱ በፊት ከዛ ከትንሣኤ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ትንሣኤ በፊት የነበረው ቅዳሜን ስናስብ ጸጥ ያለ ያ እርጅታ ያ ጸጥታ ያ ቀጥ ያለ የሚመስል ቀን እየተካሰበት ይመስላል። እናም ከመነሻው የክርስቲያኖች ምንነት እዚህ ላይ እናገኘዋለን። መነሳት፣ መሮጥ፣ ለማብሰር የክርስቶስን ትንሣኤ ተሸክሞ መሄድ እንደሆነ ይገልጽልናል። ስለዚህ አንዳንዴ ክርስትናችን ብዙ ሳናሰላስል በቀላሉ ሕይወት ያለው ነው ወይ ለማለት እንቅስቃሴ ያለው ወይ ልክ ወይንስ ይሄ እርጅታ፣ ጸጥታ፣ ዝግ ያለ ወይ ደግሞ ኩርምት ያለ ክርስትና የለመሰ ልንል የምንችለው አይነት ክርስትና ነው ወይ ያለን? ክርስቲያን ነኝ እኔ፣ ነገር ግን ኩርምት ያልኩኝ ክርስቲያን በጣም ክርስቶስ ተነሳ ከሚለው ጋር የሚጋጭ አይነት ክርስትና ሆኖ እናገኘዋለን። ስለዚህ የትንሣኤው እሁድ ለኤማሁስ ተጓዦች ታሪክ መንገድ የሚከፍትልን ታሪክ የምናገኘው የወንጌል ክፍል ይህንን እውነት ያሳየናል። ያለመሰ ክርስትና እንዲኖረን የመንቀሳቀስ ክርስቶስ ተነስቷል። በቃ በመቀባዠር በሚመስል ነገር ውስጥ ወደ ክርስቶስ መሮጥ፣ ክርስቶስ ባዘኑበት ሰዓት ሴቶቹ
ሽቷቸውን ይዘው መልካም ነገራቸውን ያላቸውን ነገር ሊያደርጉ የሚችሉትን ትልቅ ነገር ይዘው ወደ ክርስቶስ እንደሄዱ ሁሉ እኛም የምንሄድበት የምንጓዝበት እንደሆነ ከመጀመሪያው ያሳየናል። ስለዚህ ቅዱስ ጴጥሮስም ይህንኑ ያደርጋል። እንዳልነው ወደ መቃብር ይሄዳል። ይህንኑ መልካም ዜና ያረጋግጣል። የክርስቶስን መነሳት ይነግራል። እኛም በጥምቀታችን ከክርስቶስ ትንሣኤ ሞትና ትንሣኤ ጋር አንድ ሆነናል። ስለዚህ ከትንሣኤ በፊት የነበረውን ያለመንቀሳቀስ፣ መፍራት፣ ይሄ ኩርምት ማለት ያለውን ነገር የሚያስወግድ ማንነት ነው ያለን። የክርስቶስ መነሳት ለኛ መንቀሳቀስ ብቸኛ ምክንያትና ብቸኛ ኃይል ሆኖ እናገኘዋለን። ጥያቄው የኔ ህይወት የመንቀሳቀስን ነገር ይመሰክራል ወይ? የክርስቶስን ትንሣኤ የሚገልጥ ህይወት አለኝ ወይ? የሚመሰክር ህይወት አለኝ ብለን እንድናይ የሚጠይቅ የወንጌል ክፍል ሆኖ እናገኘዋለን። ስለዚህ በዚሁ ሐሳብ ይሄ ትንሣኤውን ለማብሰር የሚሮጡበት የወንጌል ክፍል እንዳለቀ የሚቀጥለው መጀመሪያ ላይ ያልነው የኤማሁስ ተጓዦች ታሪክ ነው። የኤማሁስ ተጓዦች ታሪክ በብዙ መልኩ ሊታይ የሚችል ብዙ አቅጣጫን እንድንፈትሽ የሚያደርገንና የሚያነቃቃን ልክ እነሱም እንዳደረጉት ወደ እውነተኛ ማንነታችን እንድንመለስ የሚያግዘን ታሪክ ሆኖ እናገኘዋለን። እናም የነሱ ታሪክን ስናስተውል ሲጀመር ከኢየሩሳሌም ወደ ኤማሁስ ነው ጉዞ ያደርጉ የነበሩት። ኤማሁስ ከኢየሩሳሌም 11 ኪሎ ሜትር አካባቢ ርቃ የምትገኝ ከተማ ናት። ስለዚህ ክርስቶስ ከተሰቀለ በኋላ በተስፋ መቁረጥ ውስጥ ሆነው በፊት ወደ ቤታቸው እንደሆነም ይነገራልና ሲመለሱ እናያለን። ከ11ዱና ከቀሩት ጋር ከነበራቸው ነገር ተነጥለው ነው የሚጓዙት። ተስፋቸው ተሟጦ ከዛ ህብረት ውስጥ ኃይል አጥተው፣ በዛ ህብረት ውስጥ ተስፋ አጥተው፣ በዛ ህብረት ውስጥ ተስፋ አድርገው የነበሩት ነገር ከንቱ መና ሆኖባቸው ወደ ሌላ አማራጭ እንደተጓዙ እናያለን። ስለዚህ በእምነት አይን ስናየው ይሄ ጉዟቸው መነጠልን ያመለክታል። ተነጥለው ሄደዋል። ሐዋርያትን በኢየሩሳሌም ትተው ወደ ቤታችን ወዳሉት አቅጣጫ እየሄዱ እንደሆነ እናያለን። ይሄ መለየት ራሱ የእምነትን ትርጉም የማጣትን ነገር ያንጸባርቃል። ክርስትናችን መነጠል አይደለም። ክርስትናችን ህብረት ነው። ክርስትናችን አንድነት ነው። ክርስትናችን አካልነት ነው። በክርስቶስ ራስነት ላይ አካል መሆን ነው። ስለዚህ ተነጠሉ ሲባል ከክርስቶስ ራቁ ነው። ከክርስቶስ አካል ወጡ ነው የሚያሳየው። እናም ወደ ኤማሁስ ከኢየሩሳሌም የሚለውም ትርጉሙ ጥልቅ ትርጉሙ እንደዛ ነው የሚያሳየውና ከኢየሩሳሌም ወደ ኤማሁስ ያደረጉት አቅጣጫ ከእምነት የወጡበትን ተስፋ ከሚያደርጉት ነገር ገለል ያሉበትን ውሳኔ ያሳያል። ስለዚህ የተስፋ ጭላንጭልም ያጡበት ምንም ማየት የተሳናቸው በዚያ መቆየት ለህልውናቸው ትርጉም የሌለው ነገር። ስለዚህ ዝም ብሎ ከሐዋርያቱ ጋር መቆየት ለኛ ትርጉም የለውም። እንነጠል፣ እንውጣ፣ እንሂድ፣ እንተዋቸው ብለው እንደሄዱ መረዳት እንችላለን። ስለዚህ ይሄ ተስፋ ማጣት ቅዝቃዜን ፈጥሮባቸዋል። የመኖር ቅዝቃዜ፣ የህልውና ቅዝቃዜን ፈጥሮባቸዋል። መነጠልን ሲመርጡ እናስተውላለን። የመረጡት አማራጭ የዚህ የታሪኩ መጠሪያም የሆነው ኤማሁስ የሚባል መንደርን ነው። እንዳልነው ከኢየሩሳሌም ብዙ ሩቅ ያልሆነ ኤማሁስ የሚባል መንደር ነው። ኤማሁስ ሲተረጎም ከዕብራይስጥ ቃል ሆኖ ወደ ግሪክኛ የመጣ እንደሆነ ይነገራል። ስለዚህ ትርጉሙ የቃሉ ትርጉም ቃል በቃል የፍል ውሃ ምንጭ የሚል ትርጉም አለው። ኤማሁስ ማለት ፍል ውሃ የሚመነጭበት ቦታ እንደማለት ይተረጎማልና ውስጣዊ ይዘቱ ላይ ስናየው ከነበረው ቅዝቃዜ የሚያሞቅ ነገርን መርጠው የሄዱ አይነት ሰዎች ሆኖ እናገኛለን። ግን ትልቅ ህብረትን ጥለው፣ ትልቅ መሰባሰብን ጥለው ሌላ የሚያሞቅ አማራጭን እንደያዙ እናያለን። ስለዚህ የእምነት ቅዝቃዜን የሚተካ አማራጭን
እንደመያዝ ማርገን መተርጎም እንችላለን። ይሄም በህይወታችን በአንድም በሌላም አጋጣሚ ወይም እየተመላለሰ ወይም ደግሞ ምናልባትም አሁን ያለንበትን ሁኔታ የሚገልጽ እውነት ከሆነ ቆም ብሎ ማስተዋል ያስፈልጋል። ብዙ ጊዜ ከቤተ ክርስቲያን መነጠል፣ ከእምነት መነጠል፣ ከሐዋርያት መነጠል፣ ከቅዱሳን መነጠል ሌላ አማራጭን የመፈለግ አይነት ነገር ያስኬዳል። በትክክል ከሐዋርያት ስንል ከክርስቶስም የመነጠል ውሳኔ እንደሆነ እናያለን። ምክንያቱም ተስፋ አድርገን ነበር፣ በዚያ ምንም ተስፋ የለም የሚል ትረካቸውን ስለምናውቅ እናም ራሳችን ጋርም ስናመጣው ይሄን ነገር በሆነ መልኩ የሆነ የእድሜ ደረጃ ላይ ሊሆን ይችላል፣ የሆነ የህይወት አጋጣሚ ላይ ሊሆን ይችላል፣ እንደዚህ አይነት ነገር ሊንጸባረቅብን ይችላል። ከነበረን ህብረት፣ ከክርስቶስ አካልነት፣ ከክርስቶስ ራስነት ራሳችንን ነጥለን አማራጭ የሚያሞቀንን ነገር፣ የሚተካልን ነገር፣ የሚያካክስልን ነገር ፍለጋ ይህንበትና ከሄድ እንድናይ ይጋብዘናል። ስለዚህ እዚያ መቆየት ትርጉም የለውም፣ እዛ ለመቆየት ምክንያት የለንም የምንልበት አጋጣሚ አንዳንዴ ቤተክርስቲያን መቆየት፣ ቤተክርስቲያን መሳተፍ፣ በሚስጥራት መሳተፍ፣ የእግዚአብሔርን ቃል መስማት፣ ክርስቲያን ተብሎ መጠራት ራሱ ለኔ በቂ ምክንያት አይደለም፣ ለህይወቴ መልስ እየሰጠኝ አይደለም፣ እያኖረኝ አይደለም የሚል አይነት ውሳኔ ውስጥ የመግባት አጋጣሚዎች ሊኖሩ ይችላሉና በእነሱ ጉዞ ይህንን እውነት እናያለን እና እንመረምራለን። ምክንያቱም ያልተመረመረ ህይወት ዋጋ የለውም። ዝም ብሎ የሚኖር ህይወት ትርጉም የለውም፣ አያድግም፣ አንማርበትም፣ አቅጣጫችንን አንቃኘውም፣ ከእግዚአብሔር ጋር አንናበብም፣ ጸጋን እናባክናለን። ስለዚህ ህይወትን መመርመር ግድ የሚለውም ከዚህ አንጻር ነው። ምናልባት አሁን የምንኖረው ህይወት አንደኛ ነገራችን ባይሆንስ፣ ባላስፈላጊ ነገር ቢሆንስ ተይዘን ያለ ነው። ህብረቱን ጥለው አማራጭ እንደወሰዱት ተጓዦች እኛም እንደዚህ አይነት ነገር እንዳንገኝ ራሳችንን እንድናይ ጥሩ ነጥብ ሆኖ እናገኘዋለን። ስለዚህ የራሳችን አማራጭ ኤማሁስ ምንድነው? በግል ህይወቴ ኢየሱስን እንደ ሁለተኛ አድርጌ እንደ አንደኛ ያስኩት ነገር ካለስ፣ በአሁኑ ሰዓት የኔ አንደኛ ምርጫዬ ምንድነው እንድንልም ይጋብዘናል። ስለዚህ ይሄ ከኢየሩሳሌም ወደ ኤማሁስ የሚደረግ ጉዞ እንዳልነው ከትልቅ ህብረት ከክርስቶስ አካል ተነጥሎ ወደ ሌላ አማራጭ የሚሄድ ነገር በእኛም እንዳይከሰት እናያለን። ሁለተኛውም ነጥብ እንደዚሁ በመልካም ምድራዊ እይታ ስናየው ወደ ኤማሁስ የሚደረግ ጉዞ ከኢየሩሳሌም ወደ ምዕራብ ነው አቀማመጡ። እነዚህ የኤማሁስ ደቀ መዛሙርት ከምስራቅ ተነስተው ወደ ምዕራብ አቅጣጫ ይሄዱ ነበረ። ከፀሐይ መውጫ ወደ ፀሐይ መጥለቅ ይሄዱ ነበረ። ከብርሃን አቅጣጫ ወደ ጨለማ ይሄዱ ነበረ። ጀርባቸውን ለብርሃን እየሰጡ ነበረ፣ ጀርባቸውን ለፀሐይ እየሰጡ ነበረ። ፊታቸውን፣ አቅጣጫቸውን፣ እርምጃቸውን ወደ ጨለማ አድርገው ይጓዙ ነበረ። ስለዚህ ያቀኑት ወደ ጨለማ ነው፣ ጀርባቸውን የሰጡት ለፀሐይ ሆኖ እናያለን። ምስራቅን ከጀርባ ምዕራብን ከፊት ለፊት አድርገው ይጓዛሉ። ይሄ መልካም ምድራዊ እውነታውያንን ይነግረናል። ስለዚህ ይሄ የተያያዙት መንገድ ከብርሃን ወደ ጨለማ መንገድ ስለተጓዙ ብቻ ጥሩ ነው ማለት አይደለም። ህይወት ስለተጓዘም ብቻ ጥሩ ነው ማለት አይደለም። ወደ ምን አቅጣጫ ነው የምጓዘው? የት ያደርሰኛል? ፍጻሜው ምንድነው? መደምደሚያው ምንድነው? አሁን የምሄድበት፣ አሁን ያስኩት የህይወት ምርጫ፣ አሁን ያስኩት አመል፣ አሁን ያስኩት ጸባይ፣ አሁን የምኖረው ያስተሳሰብ አቅጣጫ ወዴት ነው የሚያደርሰኝ? በእርግጠኝነት የኤማሁስ ተጓዦች እንዳልነው ከአቅጣጫቸው ተነስተን ወደ ፀሐይ መጥለቅ ወደ ጨለማው አቅጣጫ እየተጓዙ ነበረ። ስለዚህ ይሄም ራሳችንን የምንመረምርበት ነገር ነው። እየተጓዝን ነው በሆነ መልኩ። እናም አቅጣጫዬ ምንድነው? ይበልጥ ከኢየሩሳሌም እየራቀን እንዳይሆን፣
ይበልጥ ከክርስቶስ ህብረት ከክርስቶስ መገኘት ከእምነት ህይወት ከክርስትና በግዴለሽነት በይፋ ሳናውጅ ባካሄዳችን ግን ጀርባ ለእምነታችን ሰተን እንዳይሆን ክቡር ለምንላቸው የእምነታችን ነገሮች ዋጋ አሳጥተን እንዳይሆን ትርጉም የለሽ አድርገናቸው እንዳይሆን ፊታችንን ወደ ሌላ አድርገን እንዳይሆን አንደኛ ነገራችን እንዳልነው ወደ ሌላ ሆኖ እንዳይሆን ስለዚህ ከምስራቅ ወደ ምዕራብ የሚያደርጉት ጉዞ የኛንም ህይወት እንድናይ እንደመስታወት የሚያገለግለን አገላለጽ ሆኖ እናገኛለን ስለዚህ የእግዚአብሔር ሥራ የማይመሰከርበት ህይወት የእግዚአብሔር ፍቃድ የማይገለጽበት ህይወት ጨለማ ነው ወደ ምዕራብ ነው ወደማያዋጣ አቅጣጫ ነው መድረሻው መንገድ የሌለው ነው መንገድ ይመስላል ነገር ግን መንገድ ወደ ሌላው አቅጣጫ ነው እየሄድን ያለነው እናም የእግዚአብሔር ክብር የማይገለጽበት የማይመሰከርበት የእግዚአብሔር ፍቃድ የማይፈጸምበት ጉዞ ከሆነ ያለንበት እንዳልነው ከኢየሩሳሌም ወደ ጨለማው ከቅድስቲቱ ወደ አልሆነ አቅጣጫ እየሄድን ነው ጀርባችንን ለእግዚአብሔር ለቤተክርስቲያኑ ለወንጌል ለእግዚአብሔር ቃል ለቅዱሳን ህብረት ለሐዋርያት ህብረት የምንሰጥበት አማራጭ እንዳይሆን እንመረምራለን ስለዚህ በአንድ ወቅት ዋጋ ብለን የያዝነው እምነታችን በአንድ ወቅት ደስ ብሎን የምናገለግልበት የነበረው የቤተክርስቲያን ህይወታችን በአንድ ወቅት አንደኛ ነገራችን ብለን አንቀርም የምንልበት የምስጢራት ህይወታችን የምንሳተፍበት የክርስቶስን ማዕድ የምንቋደስበት ህይወታችን ጀርባ ሰተነው እንዳይሆን ዛሬ ጉዟችን ወደ ኤማሁስ ማለት እንደዛ ስለሚያመለክት ስለዚህ እነዚህ ኤማሁስ ተጓዦች ያንን ነገር እንድናስብና እንድንነቃ ያግዙናል እናም ከፍቅር ምንጭ የመራቅ ውሳኔ እንዳልነው እውነተኛ የሆነው የፍቅር ምንጭን ጀርባ የመስጠት ውሳኔ አኗኗር አመል ህይወት እንዳይኖረን እናስተነትናለን ስለዚህ ክርስቲያን ስንሆን እውነቱ ከሰላም መራቅ ሳይሆን ወደ ሰላም መመለስ ነው ኢየሩሳሌም የሰላም ከተማ የሰላም መኖሪያ ተብላ የምትታወቅ በቃላዊ ትርጉሙ ወይ ደግሞ በእግዚአብሔር ቤተ መቅደስ መገኛም ትርጉም ሲታይ ከዛ በወጡ በራቁ መጠን ሰላምን የማጣት አቅጣጫን ነው የሚይዙት እናም ከክርስቶስ የመራቅ የእግዚአብሔርን ፍቃድ ያለማስተናገድ ምርጫ እንዳልነው ሰላምን የማጣት ሰላምን ያለማግኘት አካሄድ ስለሚሆን ከኤማሁስ አቅጣጫችን የምንመለስበትን እድል ይሰጠናል የነሱ ታሪክ ስለዚህ ክርስቲያኖች በአጠቃላይ መገለጫቸው ተጓዥነት ነው ክርስትና ሲባል በሐዋርያት ሥራ ምዕራፍ 11 ቁጥር 26 ላይ ለመጀመሪያ ጊዜ ክርስቲያኖች ስማቸው የተሰጣቸው በአንጾኪያ ከተማ ያ ስም በይፋ ክርስቲያን ተብሎ ከመሰጣቱ በፊት ስማቸው የመንገድ ሰዎች መንገድ የሚጓዙ የመንገድ ተከታዮች ተብለው ነበር የሚጠሩት የሐዋርያት ሥራ እናያለን በተለያየ ቦታ ላይ ተጠቅሰው እናገኛቸዋለን ስለዚህ ክርስቲያን የሚለው ቃል በይፋ ሳይጸድቅ ክርስቲያኖች ሌላ መጠሪያ አልነበራቸውም የመንገድ ተከታዮች ናቸው የመንገድ ተከታዮች መንገድ በትልቁ ራሱ ክርስቶስ እንደሚለን ዮሐንስ 14:6 ላይ እኔ መንገድ እውነት ህይወት ነኝ የሚል ክርስቶስ ነውና የመንገድ ተከታዮች ሲባል የክርስቶስ ተከታዮች ናቸው በክርስቶስ አቅጣጫ የሚጓዙ ናቸው ስለዚህ የሚባክን እድሜ እንዳይኖረን የሚባክን ውድ ህይወት እንዳይኖረን የሚባክን ሰውነት እንዳይኖረን በክርስቶስ መንገድነት መጓዝ የክርስትናችን መጠሪያ መለያም ሆኖ እናገኘዋለን ስለዚህ በመጽሐፍ ቅዱስ ያው በወንጌሉ መሰረት ክርስቶስ መንገድ ከሆነ ክርስቲያኖች በክርስቶስ መንገድ የሚጓዙ ናቸው ስማችን ወይ ደግሞ ስማቸውም ክርስቲያኖች የሚለው የመጣው ከክርስቶስ ነውና ክርስቶስ መንገድ ከሆነ ከመንገድ የወጣ ተከታይነት ክርስቲያንነትን አይገልጽም ስለዚህ በመንገድ ውስጥ ነኝ ወይ
በመንገድ ውስጥ ነኝ ወይ? የክርስቶስ መንገድነት ለኔ ምንድነው? ክርስቶስ የማያዋጣ መንገድ ነው ወይ ካልን የዘላለም መንገድ ነው እሱ። እስከ ወዲያኛው የሚያዘልቅ መንገድ ብቸኛ እሱ ነው። ብቸኛ በር እሱ ነው። ብቸኛ መንገድ እሱ ነው። ብቸኛ የህይወት እንጀራ እሱ ነው። ሌላ አማራጭ የለውም። ሌላ እንድንሞክር ካልተስማማችሁ አይነት ብሎም አይደለም ያለው። በእርግጥ ብቸኛ መንገድ በሩ እኔ ነኝ የሚል አምላክ ነውና የክርስቶስ መንገድነት የኛን መንገደኝነት ያመለክታል። ስለዚህ መጓዛችን ካልቀረ መሄዳችን ካልቀረ በክርስቶስ መንገድ መሆኑን እናስተውል እንየው። እናም በሐዋርያት ሥራ ላይ እንዳልነው በተለያዩ ለምሳሌ ምዕራፍ 9 ቁጥር 2 ላይ ማየት እንችላለን። ቅዱስ ጳውሎስ ሐዋርያው ቅዱስ ጳውሎስ ክርስቲያኖችን ገና ከመለወጡ በፊት በደማስቆስ ሲያባርር ሊያሳድድ በሚተጋበት ወቅት በመንገድ የሚጓዙትን ለማሳሰር ለመግደል ብሎ ይገልጸዋል። በመንገድ ያሉትን በመንገድ ዝም ብሎ ማንን መንገድ አላፊ ሳይሆን ክርስቲያኖችን የሚገልጽ ቃል ሆኖ እናገኘዋለን። ስለዚህ ምዕራፍ 9 ቁጥር 2 ላይ ማየት እንችላለን። እንዲሁም ምዕራፍ 19 የሐዋርያት ሥራ ምዕራፍ 19 ቁጥር 9 ቁጥር 23 በዛው ምዕራፍ 19 ውስጥ እንዲሁም ደግሞ ምዕራፍ 24 ቁጥር 14 ላይም ተመሳሳይ ነገርን እናገኛለን። ክርስቲያኖች መንገድ በመንገድ የሚጓዙ የመንገድ ሰዎች ተብለው ይጠራሉ። እኛ ያንን እንድንሆን እንጋበዛለን። የመንገድ ሰዎች ክርስቶስ መንገድ ነው። የክርስቶስ ሰዎች በመንገድ የሚጓዙ ተጓዦች እንድንሆን ስማችን ያንን ይመሰክራል። እናም ይሄ ጥልቅ እይታን ይፈልጋል። እንጓዛለን ግን እንዳልነው ጨለማን አቅጣጫ አድርጎ መጓዝ አንድ ነገር ነው። ለብርሃን ጀርባ መስጠት አንድ ነገር ነው። ልክ የማስተጓዦች እንዳደረጉት ህብረትን ትቶ አንድነትን ትቶ ቤተክርስቲያንን ትቶ አንዳንዴም ሃይማኖት በሚል ስም አማኝነት ማለት ነውና ከእምነት የመጣ ቃል ነውና እምነትን ትቶ መጓዝም ይቻላል እንደመቻል። ነገር ግን እንደ ክርስቲያን ግን ያ የኛ መገለጫ ሊሆን አይገባምና እግዚአብሔር ፈቅዶ እንደዚህ አይነት መነቃቃትን በቃሉ ሲናገረን መንገዳችንን እናጤናለን፣ መንገዳችንን እንከልሳለን። በእርግጥ ከስሜ ጋር ባለው አቅጣጫ እየተጓዝኩኝ ነው ወይ? ክርስትናዬን ወይ ደግሞ በክርስቶስ መንገድነት እየተጓዝኩኝ ነው ወይ ብለን ራሳችንን እናያለን። ስለዚህ የመጀመሪያ ክርስቲያኖች መጠሪያ ዝም ብሎ መጠሪያ ብቻ ሳይሆን ከህይወታቸው ነው መጠሪያቸው የመጣው። የመንገድ ተጓዦች፣ የክርስቶስ ተጓዦች፣ በመንገድ የሚሄዱ በክርስቶስ የሚሄዱ የሚለውን ስለሚያንጸባርቅ እናም ትልቁ ነገር በመንገድ በኤማሁስም ተጓዦች የምንረዳው ነገር በመንገድ ላይ ሳሉ ክርስቶስ አብሯቸው ይጓዝ ነበር። ይሄ ከእግዚአብሔር አንጻር ሁሌ እውነት ነው። እግዚአብሔር እኛን ሊተወን አይችልም። የሚመስለን ክስተት ሊኖር ይችላል። የሚመስለን ወራት፣ ቀናት፣ አላውቅም ዓመታት ሊኖር ይችላል። ክርስቶስ ከኛ ጋር እንደሌለ የሚመስለን ከእግዚአብሔር አይን ግን ሁልጊዜ ከኛ ጋር አለ። ለዚህ ነው እንግዲህ መነቃቃት የሚያስፈልገው። ለዚህ ነው አብሮን የሚጓዘውን የማየት ይሄ ሃይማኖታዊ ልምምድ ነው፣ የእምነት ልምምድ ነው። ፍጡር መሆናችንን ባወቅንባት ቅጽበት ፈጣሪ አብሮን አለ። ፈጣሪ አብሮን ስላለም ነው ያለ ነው። እናም ፍጡር መሆናችንን ደግሞ እንዘነጋው ይሆናል እንጂ አናቋርጥም። ፍጡር መሆኔን ረሳው ይሆናል እንጂ ፍጡር መሆኔ ግን አይቀርም። ስለዚህ ፍጡር እስከሆንኩኝ ድረስ ፈጣሪ አብሮኛል ማለት ነው። ፈጣሪ አለ። እናም የፈጣሪ ማንነትን የምናስተውልበት አጋጣሚዎች እግዚአብሔር በዚህም በዚያም ያመጣል። የኤማሁስ ተጓዦች የሆነውን እናውቃለን፣ እንቀጥለዋለን፣ እናየዋለን። እናም
በመጽሐፈ ምሳሌ ላይ ይህን እንድናስተውል እንጋበዛለን። መጽሐፈ ምሳሌ ምዕራፍ 3 ከ5 እስከ 6 ላይ እንደዚህ ይላል። በፍጹም ልብህ በእግዚአብሔር ታመን፣ በራስህ ማስተዋል አትደገፍ። በመንገድህ ሁሉ እርሱን እወቅ፣ እርሱም ጎዳናህን ቀና ያደርገዋል ይላል። ስለዚህ በመንገድህ ሁሉ እርሱን እወቅ። እርሱ የሌለበት እርሱ የማይታወቅበት አካሄድ ሊኖር ይችላል፣ ግን በመንገድ ሁሉ ግን ሊታወቅ ዝግጁ የሆነ አምላክ አለን። እንግዲህ በትልቁ ይሄን ግንኙነት መፍጠር ነው ሃይማኖት ማለት። ሌላ ታሪክ አይደለም፣ ሌላ ትርጉምም የለውም። ሃይማኖት ከፈጣሪ ጋር የመተሳሰር ሂደት ውስጥ መግባት ነው። እምነት ይሄ ነው፣ ለተገለጠ አምላክ ዕውቅና መስጠት ነው። ስለዚህም ይለናል በመንገድ ሁሉ እርሱን እወቅ፣ እግዚአብሔርን እወቅ፣ በእርሱ ታመን፣ በእርሱ ተደገፍ። በእርሱ መደገፍ ያዋጣል፣ በእርሱ ማመን ያዋጣል። እግዚአብሔርን ማወቅ የእውቀቶች ሁሉ መጨረሻ ነው። ስለዚህ እርሱም ጎዳናህን ቀና ያደርገዋል። ወደ ብርሃን አትሄድም፣ ወደ ጨለማ አትሄድም፣ ወደ ብርሃን ትመለሻለሽ ይለናልና በመንገዴ እግዚአብሔርን አውቀዋለሁ ወይ? ቆም ብለን አሁን ያለሁበት ህይወትን በል ዝም ብለን የኋላ ታሪካችንን መከለስ አቁመን አሁን ባለሁበት ህይወት እግዚአብሔርን አውቀዋለሁ ወይ? አብሮኝ እንዳለ ይሰማኛል ወይ? ያ ቢሰማኝ ስንት ነገር ይለወጣል። ስንት ያኗኗር መልካችን ይለወጣል። አዋዋላችን ይቀየራል። ባህሪያችን ይገራል፣ ይቃኛል። እናም በመንገድ ሁሉ እርሱን እወቅ። ችላ ማለት ይቻላል፣ እውነት ነው። ሰውን ችላ ማለት ይቻላል። ችላ ስንባልም የሚሰማን ስሜት ካለ አላውቅም። እግዚአብሔርን ችላ ማለት ግን ዘላለማዊ ኪሳራ ነው። እግዚአብሔር አብሮ እያለ በመንገድ አብሮን እያለ እግዚአብሔርን ያለ መስማት እንደሌለ መሆን መዘንጋት ሰዋዊ ደካማነት ሊያዘነጋን ይችላል። ግን መንቃት ግን ግብዣ ነው፣ ጥሪ ነውና ቋሚ መዘንጋት ውስጥ እንዳንገባ በዚች ቅጽበት ግን መንቃት ግድ ይለናል። ምክንያቱም አብሮን አለ። ፍጡር እስከሆነን ድረስ ሌላ እግዚአብሔር ልንሆን አንችልም። እግዚአብሔር የማያስፈልገን እግዚአብሔር አብሮን ኖረ አልኖረ ምን ትርጉም አለው የሚያስብለን ሌላ አምላኮች አይደለንም፣ ሌላ አማልክት አይደለንም። ስለዚህ በመንገድህ ሁሉ እርሱን እወቅ እያለ ይመክረናል። እናም ባወቅነው ሰዓት ነገር ይለወጣል፣ ሸክም ይቀላል። ለሳምራዊቷ ሴት ክርስቶስ ይላታል መጀመሪያ ውሃ ሲጠይቃት፣ አንተ አይሁዳዊ ሰው ሆነ አይሁዳዊ ወንድ ሆነ እኔን ሳምራዊቷን ሴት እንዴት ውሃ ትጠይቀኛለህ ስትለው የእግዚአብሔር ስጦታና ይላታል ክርስቶስ። ውሃ ጠጭኝ የሚልሽ ማን መሆኑን ብታውቂ ኖሮ አንቺ ነበር የምትጠይቂው ይላታል። የእግዚአብሔር ስጦታን አብሮን ያለውን ማን መሆኑን ብናውቅ ምን ያህል ነገሮች ይቀየሩ ነበር፣ አንቺ ነበርሽ የምትጠይቂው ይላታልና በነገራችን ላይ በህይወታችን ላይ እግዚአብሔርን ማወቅ ነገሮችን ይቀይራል፣ አኗኗራችንን ይቀይራል። የሳምራዊቷ ሴት ታሪክ እንደዛ ነው የሚሄደው። እናም የኤማሁስ ተጓዦችም ይሄ ነገር በእነሱ ሲሆን እናያለን። በመንገድ ላይ ተክዘው የእግዚአብሔር ቃል እንደዛ ይላልና እርስ በርስ ይነጋገሩ ነበር፣ እየተወያዩ ይሄዱ ነበር። ኢየሱስ ራሱ ቀድሞ አብሯቸው ከነርሱ ጋር ይሄድ ጀመር። በትካዜ በቁዘማ እያወሩ ሲሄዱ ኢየሱስ ይቀላቀላቸዋል፣ አብሯቸው ይሄድና እነርሱ ግን እንዳያውቁት አይናቸው ተይዞ ነበር ይላል። ሐዘን ላይ፣ ትዝታ ላይ፣ ትውስታ ላይ ያልተላቀቁ ሰዎች ናቸውና በኢየሩሳሌም ትተውት በመጡት የህይወት ጎዳና ላይ የነበረውን ነገር እንደ ትዝታ እያወጉ ስለነበር አይናቸው ተይዞ ነበር። ኢየሱስ አብሯቸው እያለ ማየት አልቻሉም። የትላንት ህይወት ማንወጣበት የትላንት ህይወትን ዛሬ ከኖርን ያስከፍለናል። ለሰዋዊ ጤንነታችንም ለመንፈሳዊ ጤንነታችንም የማይበጅ ትውስታ ላይ የምንቆይ ከሆነ ለዛሬ ጸጋ
ለዛሬ እግዚአብሔር ስጦታ፣ ለዛሬ ክርስቶስ መገኘት ያውረናል፣ እንዳናይ ያደርገናል፣ ይጋርደናል። እናም ዓይናቸው ተይዞ ነበር ይላል። ክርስቶስ አብሯቸው በራሱ ተነሳሽነት አብሯቸው ሲጓዝ፣ በአካል አብሯቸው ሲጓዝ ዓይናቸው ተይዞ ነበር። ክርስቶስ መሆኑን አላወቁም። ምክንያቱም ትውስታቸው ላይ ተጣብቀው ነበር። የማይበጅ ነገራቸው ላይ ሙሉ ቀልባቸው ተይዞ ነበር። ስለዚህ ለክርስቶስ ዓይናቸው ክፍት ሊሆን አልቻለም። እነዚህ በጣም ያልታወቁ ሐዋርያት ቢሆኑም ግን ክርስቶስ በተነሳበት ቀን በራሱ ከነርሱ ጋር አብሮ መጓዝ ጀመረ። ከትንሣኤውም በኋላ ምርጫው የሚገርም ነው። ወደ አብሮ ወደ ጸኑት፣ ወደ አልካዱት፣ መስቀሉ ስር ወደ ቆሙት አይደለም፣ ወደ ሸሹት፣ ጀርባ ወደ ሰጡት፣ ትተውት ወደ ሌላ አቅጣጫ ወደሚሄዱት ተገኘ። ይሄን ለብዙዎቻችን መጽናኛ ነው። ከእግዚአብሔር ፍቃድ ስንርቅ፣ ጀርባችንን ስንሰጥ ይበልጥ የእግዚአብሔር መገኘት በዚያ ይሆናል ይላል ክርስቶስ። ቅዱስ ጳውሎስም ይላል ኃጢአት በበዛበት በዚያ የእግዚአብሔር ጸጋ ይበዛል ይላል። ደካማነት በወረረን ሰዓት፣ ከዚህ ነገር ውስጥ እንዴት ልውጣ ብለን በተከዝንበት ሰዓት የእግዚአብሔር ጸጋ በብዛት በዚያ ይገኝልናል። ይሄ የሚያጽናናንና ውሳኔያችንን የሚያፋጥን ነገር ነው። ካለንበት አጉል አቅጣጫ ወደ ክርስቶስ ይበልጥ ራሳችንን እንድንከፍት፣ ለክርስቶስ እንድንከፍት የሚያደርገን እውነታ ነው። ስለዚህ ጎልተው ለሚታወቁም አይደለም፣ በስም ላልተጠቀሱት ሐዋርያት ከነሱ ከደቀ መዛሙርቱ ከነበሩት ሁለቱ ለነሱ ከትንሣኤም በኋላ ፈልጎ ሲያገኛቸው እናያለን። ሊመልሳቸው ወደ ኢየሩሳሌም፣ ወደ ሰላማቸው፣ ወደ ተነጠሉበት ወደ ቅዱሳን ህብረት፣ ወደ ሐዋርያት ህብረት፣ ሐዋርያቱ ያስፈልጓችኋል፣ ትታችኋቸው የሄዳችኋቸው የኔ አካላት የሆኑት ለቅዱስ ጳውሎስ እንዳለው ክርስቲያኖችን ሲያሳድድ ለምን ታሳድደኛለህ? የተዋችኋቸው እኔን የተዋችሁት በሚል መገኘት ውስጥ ያገኛቸዋል። እናም አብሯቸው መሄድ ይጀምራል። ስለዚህ ይሄ የእግዚአብሔር ቀጣይ ባህሪ ነው። በትንሣኤ ሕይወት ክብር ውስጥ በትልቅ ኃይል ውስጥ በዛችሁ በተነሳበት ዕለት ውስጥ ለደካማ ሰዎች ተገኘ። በሙሉ ክብሩ ተገኘ። በሙሉ የማዳን መገኘት ውስጥ ሆኖ እነሱን ያገኛቸዋል። እነሱ እንዳልነው ቅሉ ዓይናቸው ተጋርዶ፣ ዓይናቸው ፈዞ፣ ዓይናቸው በማያይ እውነታ ውስጥ ቢሆንም እርሱ ተገኝቶ እንደሚያዩ ያደርጋቸዋል። ስለዚህ እኛም ምናልባት አንዳንዴ ከቤተ ክርስቲያን የሚያርቀን ወይ ደግሞ ከእምነት ሕይወት የሚያርቀን ትንሽ ውሳኔ ይሆናል። እንደ ትልቅ አድርገ ነው መላቀቅ አቅቶን መተው አቅቶን የእግዚአብሔርን ነገር ትተነው ሊሆን ይችላል። እናም ክርስቶስ ግን በእንደዚህ አይነት ነገሮች ውስጥ አጠገባችን ሆኖ እንዳልነው በመንገድህ እሱን እወቅ ባወቅነው ሰዓት ወደ ምንጩ፣ ወደ ራሱ ሰላም፣ ወደ ራሱ ፍቅር፣ ወደ ራሱ ህብረት ሊመልሰን አብሮን እንደሚጓዝ በደንብ እዚህ ላይ ያሳየናል። እና ዝቅ ያሉትን የማይንቅ ነው፣ ከእርሱ የሚሸሹትን የማይርቅ ነው። እንደውም አባ ተከታትሎ የሚይዝ የሚያገኝ ጌታ እንደሆነ እናያለን። ባለንበት ሁኔታ ውስጥ በልባችን ያለውን ነገር እያወቀ ይሰማል፣ ይነግሩታል። በመንገድ ሳላችሁ የምትዋዩት ምንድነው ሲላቸው አንተ ብቻ ነው ወይ በኢየሩሳሌም በእነዚህ 3 ቀን ውስጥ ያለው ነው ብለው ሊነግሩት ይጀምራሉ። የሚገርም ነገር ይሆናል። አንዳንዴ እግዚአብሔርን ነገርኩት ግን አልሰማኝም እንላለን። እነዚህም እንደዛው ነው። ፈጣሪ መሆኑ ተዘንግቶ፣ ፈጣሪ መሆኑ ተጋርዶብን እኛ ነግረነውም ደግሞ የማይሰማ አድርገን እንናገራለን። በቃ ፈተና ጥግ ሲደርስብን፣ ከአቅማችን በላይ ነገሮች ሲመስሉን እንደዚሁ እነዚህም ደቀ መዛሙርት እንደዛ ነው ያሉት። አንተ ብቻ ነው ወይ ብለው
ሊነግሩት ጀመሩ። በ3 ቀን ውስጥ የሆነውን እንደዚህ ስለራሱ ይነግሩታል። ለቀባሪው አረዱት አይነት ነገር ለክርስቶስ በክርስቶስ ላይ የሆነውን ነገር ይነግሩታል። እናም አንዳንድ የጸሎት ሕይወታችን በዚህ ይገለጻል። የክርስትና እምነታችን በዚህ ይገለጥና የመራቅ ምክንያት እናደርገዋለን። አልኩ ምንም እግዚአብሔር ግን ረስቶኛል፣ ትቶኛል፣ አይመልስም። የተስፋን ጭላንጭል ምንም የለም። ምንም አማኝ ለመባል ከአማኞች ጋር አብሬ ለመጓዝ የሚያግዘኝ አይነት አምላክ አይደለም ምንልበት አይነት አጋጣሚ ይመስላል። እናም እነዚህም ሰዎች እነዚህም 2 ደቀ መዛሙርት አንተ ብቻ ነው የማታውቀው ይሉታል። እግዚአብሔር እንደማያውቅ ክርስቶስ እንደማያውቅ ሁሉ አድርገው ይነግሩታል። ትዕግስቱ ይገርማል። አውቃለሁ ብሎ አላቋረጣቸውም። ሙሉ ነገራቸውን ሰማቸው። አብራቸው እየተጓዘ በዝምታ ሰማቸው። ኋላ ግን ያው ገጽታቸው ይናገራል። ቁዘማቸው፣ ሐዘናቸው ከፊታቸው ይታያል። ይሄን ሁሉ ያውቃል። እንንገር ሲሉት ምናልባት ሊገርመው ይችላል። እንደ ሰው ካሰብነው ለኔ እነሱም እንዲነግሩኝ ነው እኔ የማላውቀውን ብሎ አይደለም የሰማው። ግን ይሄ ነው አምላካችን። የኛን ነገር ሁሉ ይሸከማል። የኛን ነገር ሁሉ እያወቀ ይታገሳል። የሚገርም አይነት ትዕግስት እናያለን። ሲነግሩት በዝምታ ሰማቸው። ኋላ ነው የተናገረው። ይሄ ነገር ብዙ ሲያስከፍለን እናያለን። ከእግዚአብሔርም ሳንሰማው እኛ የምንናገርበት ሂደት መገለጫችን ይሆናል። ብዙ ጊዜ እንደ ክርስቲያኖችም እግዚአብሔር የሚለን ነው የሚበጀን፣ እኛ የምንለው አይደለም የሚጠቅመን። ሆኖም ግን እርሱ እንዳይናገር እኛ በመናገር እድሜያችን ሊያልፍ ይችላል። ክርስቲያኖችም ሆነን እግዚአብሔርን የመስማት አቅማችን ምን ያህል ነው? ወይንስ ተናጋሪ ክርስቲያኖች ነን? እግዚአብሔር ጋር ሄደን ዝም ብለን የምንናገር ብዙ ጊዜ ስለ ራሳችን አንዳንዴም ደግሞ ስለ ሌሎች የምናሳብቅ አይነት ክርስቲያኖች ነን? ወይንስ እግዚአብሔር ለኛ የሚለንን ነገር ነው ለመስማት ዝግጁነታችን? እነዚህ ሰዎች መጀመሪያ ላይ እነሱ የሚሉትን እንዲናገሩ ነው ሆኖ የምናየውና አንዳንዴ ያም የኛ መገለጫ እንዳይሆን በእምነት እንድናድግ ሲሆን እግዚአብሔር የሚናገረን ይበጀናል። ቀጥሎ የሚመጣው ታሪክ እሱ ነው። እሱ የተናገራቸው ነው ልባቸው ውስጥ ይቃጠል የነበረው፣ ልባቸው ውስጥ ሙቀት የፈጠረው፣ ልባቸው ውስጥ ሕይወት የዘራው እነሱ ሲያብሰለስሉት የነበረው ሳይሆን እርሱ የተናገራቸው ነው ልባቸውን ነፍስ የዘራለት፣ ልባቸውን ተክዞ የነበረውን አዝኖ የነበረውን ተስፋ ጭላንጭል ማየት ያቃተው የነበረው ልባቸውን ተጋርዶባቸው የነበረው አይናቸው የሚከፈተው እርሱ መናገርና እነሱ መስማት ሲጀምሩ ነው። ስለዚህ ለእግዚአብሔር እንደዚህ አይነት እድል የምንሰጥበት የህይወት ልማድ አለን ወይ? በቀን ውስጥ ሊሆን ይችላል። እግዚአብሔርን ከልብ የመስማት እስቲ እግዚአብሔር ተናገር፣ አዋዋሌን፣ እቅዴን፣ ሐሳቤን፣ ስሜቴን አንተ ታውቃለህና እስቲ ንገረኝ፣ በእነዚህ ነገሮች ላይ ካንተ ልስማ የምንልበት ልምድ አለን ወይ? እናም የመጀመሪያው ክፍል ለነሱም ይበጃ አልነበረም። የእግዚአብሔርን ባህሪ የክርስቶስን ባህሪ ይገልጻል። ታጋሽነቱን እስከምን ድረስ እንደሚሰማን እስከምን ድረስ እንደሚታገሰንም በሚገርም መልኩ እያንዳንዳችንም እናውቀዋለን በእርግጠኝነት። ለነዚህም ሰዎች ያ ሆኖ እናያለን። እናም የሚጠቅመው የበለጠ ግን እርሱ የሚናገርበት ክፍል እንደሆነም ቀጥሎ ያለው ታሪክ እንዳልነው ከሙሴ ከነቢያት እያጣቀሰ ከብሉይ ኪዳን ስለሱ የተነገረውን እንግዲህ ለሙሴ ትልቅ ነቢይ የሚባል ነው በአይሁዳውያን፣ ግን ሙሴ ራሱ የሚጓጓለት ነቢይ እንደሆነ ቀጥሎ የመጣው ኢያሱ የኢያሱ መሪነትም በእስራኤል ትልቅ ቢሆንም የጦር አዝማች ቢሆንም ወሮ አገር ማርኮ ምርኮን ይዞ የሚያሻገር መሪ ቢሆንም ወደ ተስፋይቱ ምድር የሚመራ መሪ ቢሆንም ኢያሱን የሚበልጥ መሪም ራሱ ክርስቶስ እንደነበረ፣ ከዛም በኋላ ከነገስታትም ንጉስ እሱ እንደሆነ፣ ነቢያትም የሚመኙት ሊያዩት ሊሰሙት ይመኙት የነበረው ትልቁ ነቢይ እሱ እንደሆነ
የብሉይ ኪዳን በሙሉ መልስ እሱ እንደሆነ ምናልባት በገለጸላቸው ነገር ውስጥ ሁሉ ይሄን ነገራች ስለሱ በነቢያት የተባለውን ሁሉ በመጽሐፍ የተጻፈውን ሁሉ ዘርዝሮ ነገራቸው። እናም ይሄን እያወሩ ሳሉ ወደ ቤታቸው ሲደርሱ የሆነው እናውቃለን። ግን በዚህ ሰዓት ልባቸው ውስጥ ልዩ ነገር እንደተፈጠረ ኋላ ላይ ሲያወሩ እናውቃለን። እናም መስማት ለኛ የበለጠው የክርስትናችን መገለጫ እንዲሆን እምነታችን የሚጸናው በመናገሩ ብዛት ሳይሆን ከእግዚአብሔር በመስማት እድላችን ነው፣ በመስማት ጸጋችን ነው ህይወታችን የሚበረታው። እናም ያንንም እናያለን። ከእግዚአብሔር ምን ያህል የመስማት ፍላጎቱ አለኝ፣ የኑሮ ሁኔታዬስ ዘይቤ ውስጥ የኑሮ አኗኗሪ ውስጥ እግዚአብሔርን የመስማት እድል አለኝ ወይ? ፈቅድለታለሁ ወይ? እግዚአብሔርን እንዲናገረኝ ፈቅድለታለሁ ወይ ብለንም እናያለን። ስለዚህ አእምሯዊ የነበረው ነገር ወደ ልባቸው የመጣው በዚህ ግንኙነት ነው። መስማት ሲጀምሩ ከክርስቶስ አፍ ይወጣ የነበረው ቃል ተራ ቃል ሊሆን አይችልም፣ ተራም አይደለም፣ የእግዚአብሔር ቃል ነውና ራሱ እግዚአብሔር ነውና ከአእምሮ ይወርዳሉ፣ ከትውስታ ይወጡና ወደ አሁን ውስጥ ይገባሉ። ሆኖም ግን አብሮት ይራመዳሉና ወደ ቤታቸው ሲደርሱ ጊዜው መሽቷል፣ ጨልሟልና ግባ ይሉታል። መሽቷል፣ አብረህ እናስተናግድህ፣ የቤታችን እንግዳ ሁን ይሉታል። እናም አብሯቸው ይገባል። እናም በዛም ማዕድ ይቀርባል። በማዕዱም ላይ የምስጋና ጸሎት አድርጎ ቆርሶ ሲሰጣቸው ክርስቶስ መሆኑን ያውቃሉ፣ ይገለጽላቸዋል። በዛ ልክ ይረዳቸዋል፣ ይገርማቸዋል። የሆነው ነገር ሁሉ ወደ ኋላ ሄደው ያዩታል። ሲናገር ልባችን ይቃጠል አልነበረም ምን ይላሉ። ስለዚህ እምነታቸው ከጭንቅላት ወደ ልብ ሲወርድ እናያለን። እምነት እንደዚህ አይነት ፈተና ያጋጥመዋል። እምነት የክርክር፣ እምነት የአእምሮ ጨዋታ ወይ ደግሞ የአእምሮ የሐሳብ ግጭት፣ የሐሳብ ማሳካት አይነት ሆኖ ይገለጥና በአእምሮ የረታ እውነተኛ እምነት ያለው አይነት ነገር እስኪመስል እየሆነ እየመጣ ነው ያለው። ግን እምነት ልብ ውስጥ ሲቀጣጠል ነው። እምነት ግንኙነታዊ ነው። ይሄ ወደ ቤት ማስገባት፣ ወደ ቤት መጋበዝ ክርስቶስን እንዲያውቁት ሆነላቸው። ግንኙነታቸው በጣም በቀረበ መጠን ከአንድ መንገደኛነት በላይ የቤት ሰው ሲያደርጉት፣ የማዕድ ሰው ሲያደርጉት፣ አብሮ ማዕድ ሲቋደሱ፣ ይሄን እድል ሲያመቻቹ እምነታቸው በክርስቶስ ፊት ግልጽ ሆነ። ክርስቶስ መሆኑን አወቁ። ሞቶ አልቀረም አሉ። ያ ተስፋ አተንበት የነበረው ክርስቶስ ለካስ ቤታችን ነው አሉ፣ እኛ ጋር ነው አሉ። እናም የማይቻል ሆነ። ቢጨልምም ቢመሽም ወደ ቤት መሽቷል ብለው እንግዳ ብለው ያዙትን ግባ ያሉ ሰዎች በዛ ጨለማ ወደ ኢየሩሳሌም ወጡ። ወደ ህብረታቸው ተመለሱ። ወደ ክርስቶስ አካልነት ተቀላቀሉ። ሕያው ወደ ሆነው አካል ተመለሱ። እየሮጡ ሄዱ። ስለዚህ የእንቅስቃሴ ምዕራፍ ያልነው ሉቃስ 24 ላይ ያልነው ነገር እነዚህም ክርስቶስን ሲያውቁት ወደ ሐዋርያት ሲመለሱ እናያለን። ሐዋርያት ማለት ክርስቶስ ራስ የሆነበት ቦታ ነው። ሐዋርያት የተነጠሉ አይደሉም። መነጠል ከሐዋርያት መውጣት ነው። ከሐዋርያት ተነጥሎ ክርስቶስ አላሳየንም፣ አላለንም። እሱ የሐዋርያት ራስ ነው። ሐዋርያት አካል ሆነው እናገኛለንና እነዚህ ሰዎች ተስፋቸው የተሟጠጠው ከዚህ ህብረት በራቁ መጠን ነበር። እውነተኛ ደስታ፣ እውነተኛ ሰላም፣ እውነተኛ መታቀፍ የሚያገኙት ግን ወደዚህ ህብረት ሲመለሱ ነው። ምክንያቱም ክርስቶስን በዛ ድጋሚ ይገኛል። ክርስቶስ ራስ ሆኖ በዛ በሐዋርያት ህብረት ስር ማንነት ውስጥ ይገኛልና። ስለዚህ ይሄ የግል ልምምድ ስሜት አለን ወይ? ሃይማኖታችን ልብ የሚያሞቅ ልማድን አሳልፈናል ወይ? እያሳለፍን ነው ወይ?
ወይንስ ሃይማኖት ዝም ብሎ እንዳልነው በአእምሮ ደረጃ በአእምሮዬ ካልገባ በቃ አልገባኝም እምነት አይደለም ያኛው የበለጠ ያስረዳው እምነት ይሻላል የምንልበት አካሄድ ከሆነ እምነት የልብ ነው፣ የልብ ግንኙነት ነው፣ የልብ መቀጣጠልን ይፈልጋል። ሊገለጽ የማይችል ውስጣዊ ልምምድን ይጠይቃል። ለነሱ የሆነው ይሄ ነው። በቃ ሄዶም እንደሚያወሩ አላውቅም ይንተባተቡ ይሆናል። ሲናገረን እኮ የተሰማን ስሜት እናንተ አይገባችሁም፣ እናንተም እንደዛ እንድትሆኑ እንመኛለን፣ ተነስቷል፣ በቃ እንዲህ ብሎ አስረዳን አይደለም የሚሉት ነው። በቃ አወቅ ነው፣ መነሳቱን አወቅን፣ አብረን ነበርን፣ አብረን እኮ ማዕድ ባረከ ሲቆርሶ ሲሰጠን እኮ አወቅ ነው። ይሄ ነው እንግዲህ ይሄን የመሰለ ግንኙነት ነው የሃይማኖት የእምነት ልምምድ የሚያመጣውና የኤማሁስ ተጓዥነት በብዙ የሚያስብለን እውነታ እንደሆነ እናያለን። በእግዚአብሔር ፍቃድም ተመላልሰን የምናየው የወንጌል ክፍል ነውና በዚህ መልኩ ግን ካየነው የሚንቀሳቀስ የወንጌል ክፍልና የሚያንቀሳቅስም ነው። አቅጣጫችንን የሚመልስ ነው፣ ወደ ክርስቶስ የሚመልስ ነው። ከአእምሮ ወደ ልብ የሚመልስ ነው። ከአእምሮ ደረቅ ክርክር፣ ከአእምሮ ደረቅ የሐሳብ ግጭት ወደ ልብ መቀጣጠል የሚያመጣ ነው እምነት። ይሄን በእግዚአብሔር ቃል መስማት ጊዜ እናውቀዋለን። እግዚአብሔር ሲናገረን፣ ከውስጥ ሲበረብረን፣ ከውስጥ ሲያነቃቃን እናውቀዋለን። በሚስጥራት ጊዜ እናውቀዋለን። ከነደካማነታችን ከነኃጢአታችን ቀርቦን እንደዚህ ማዕዱን ሲሰጠን ከቅዱስ ቁርባን በኋላ በምን አይነት ቃል ነው አንድ ሰው ያንን ልምድ የሚያጋራው? በውስጡ ማሰላሰል ካልሆነ በስተቀር ልናስረዳው የማንችለው ልንናገረው የማንችለው ልምድን የምናገኘው ከክርስቶስ ጋር ከልብ ስንቀራረብ ነው። ስለዚህ ማስረዳት አንችልም። እንዲህ ነው ጣዕሙ የምንለው ምግብ አይደለም። የክርስቶስ እንጀራነት፣ ሕያው እንጀራነት፣ የክርስቶስ ምግብነት ተራ ምግብ እንኳን በቃል አይገለጽም። እንኳን የክርስቶስ የዘላለም ሕይወት እንጀራ ለመግለጽ የምንሞክረው አይደለም። ግን በልባችን ውስጥ መቀጣጠልን የሚፈጥር እናም እንደዚህ አይነት የሃይማኖት ልምድ አለን ወይ? በአንድ ወቅት ነበረን የምንል ከሆነ እነሆ ዛሬ እንመለስ፣ ያው ማዕድ ይጠብቀናል። በምንም አንተካውም። ቆንጆ አማራጮች የሚመስሉ መድረኮች ይኖራሉ የሃይማኖት። በምንም ግን የክርስቶስ ሥጋ፣ የክርስቶስ ደም፣ የክርስቶስ መገኘት፣ የክርስቶስ በልባችን መነካካት መስተናገድ አይተካም። እናም ይሄ ነው ያስሮጣቸው። በልባቸው ውስጥ የክርስቶስን መገኘት ሲገባቸው በአይናቸው በማዕድ መቁረስ ውስጥ ሲገለጥላቸው ይህንን ለሌሎች ሊናገሩ ፈለጉ፣ ለሌሎች ሊያካፍሉ ፈለጉ። ስለዚህ በኤማሁስ ተጓዦች ውስጥ እግዚአብሔር ከእርሱ ጋር አብረን እንድንጓዝና እውነትም ደግሞ በተናገረን በሚናገረን ቃል ልባችን ውስጥ ድጋሚ የክርስቶስ እውነት ተሰምቶን ወደ እርሱ የምንመለስበት እንዲሆንልን ይህንን የወንጌል ክፍል የጸጋ ክፍል ያድርግልን። የእርሱ መገኘት ያዋጣናል። የእርሱ መገኘት በመንገድ ላይ የእሱን ማስተዋል እድል ነው፣ ያለመባከን ነው፣ ያለመቅበዝበዝ ነውና እግዚአብሔር በመንገዳችን በእድሜያችን በሕይወታችን የልጁን የክርስቶስን አብሮነት እንድናውቅና ከእርሱ ጋርም አብረን የምንጓዝበትን የሕይወት አቅጣጫ እንድንመርጥ እንድንወስን በዛም ደግሞ እንድንደሰት ሰላም እንድናገኝ ጸጋውን ያብዛልን።